ጤና ይስጥልን ተከታታዮቻችን። እንግዲህ ስለ መጨረሻው ዘመን ትምህርት ላስት ይር ጀምሬ በተለያየ መንገዶች እያስተማርኩ ነው ያለሁት። በፌስቡክ ዘወትር ቅዳሜ ከ8 እስከ 9 እና በዙማችን ነው የምናደርግ ያለ ነው። ግን አንዳንድ ሰዎች በዩቲዩብ መከታተል ስለሚቀላቸው በየሳምንቱ ከ10 እስከ 15 ደቂቃ አጭር የሆነች በአንድ አርዕስት ለመልቀቅ እንግዲህ እግዚአብሔር በልብ ያሳስበዋል። በዚህ ኤሪያ መማር ወይም ማወቅ የምትፈልጉ ያው ሰብስክራይብ በማድረግ መከታተል ትችላላችሁ። እና እንግዲህ አርዕስቱ ላይ እንዳያችሁት ዛሬ ልናገርበት የምፈልገው የመጨረሻው ዘመንና ቢትኮይን ወይም ደግሞ ገልብጠን ብናየውም ቢትኮይን እና የመጨረሻው ዘመን ብለን ልናየው እንችላለን። በሱ ሀሳብ ላይ እንድንነጋገር ነው። እና ይህም ሀሳብ የመጣው ምንድነው? ባለፈው እዚህ አሜሪካ ያለነው እናውቀዋለን። ሐሙስ ዕለት ኤክስኪዩቲቭ ኦርደር በፕሬዚደንቱ ቢትኮይን አስ ዋን ኦፍ ዘ ናሽናል ሪዘርቭ እንዲሆን ተቀባይነትን አግኝቷል። ይሄ እንደ መንፈሳዊ ሰው እንደ ምጣኔ ስለ ምጣኔ ሀብት ኢኮኖሚ ምናምን አይደለም። እንደ መንፈሳዊ ሰው ግን በመንፈሳዊ ዓለም ሲግኒፊካንት ነው ብዬ ስለማስብ ነው። በጣም ሲግኒፊካንት ነው። ከዚህ በፊት ስንማር ማለት በዙም ፕሮግራማችን ስንማር ያው ብዙ ተከታታዮቻችን ከሚጠይቁት ነገር ኢንታይም መጨረሻ ላይ ዘመን ነው ያለ ነው ወይም ደግሞ ትልቅ ምልክቱ ምንድን ነው የሚሉት ነገር አለ። አንደኛው ትልቁ ምልክቱን እንግዲህ ወደፊት ስለ ቤተ መቅደሱ ጋር በተገናኘ ነገር ያው ዩቲዩብ ላይ ስለምለቅ እሱን መከታተል ትችላላችሁ። ግን ከዛ ውስጥ ደግሞ በሁለተኛ ደረጃ ያስቀመጥኩትን ነገር ነበረ ማለት ነው። እሱም ምንድን ነው? አንታይክራይስት ወይም የክርስቶስ ተቃዋሚ እንደ ቢስት የሚለው ማለት ነው፣ የአመፅ ሰው የሚለው ነው። እሱ ከመምጣቱ በፊት መድረኩ መዘጋጀት አለበት፣ ሃይዌ መዘጋጀት አለበት ብለን ስንማር ነበረ። ያ ሳይሆን አይከሰትም ወይ አይገለጥም ወይ አይመጣም የሚል ነበር። ስለዚህ አሁን ዘ ኤርሊ ስቴጅ ነው፣ ቴክኖሎጂ ዘ ኤርሊ ስቴጅ ነው ያለው። ስለዚህ ዝግጅት ላይ ነው ያለው። ያ ነገር መሟላት አለበት ወደ መድረክ ከመምጣቱ በፊት በሚል ተነጋግረን ነበረ ማለት ነው። ነገር ግን ሐሙስ ዕለት ይሄ ነገር ሲወጣ ማለት እንደምታውቁት በክሪፕቶ የዲጂታል ከረንሲ ማለት ነው። ከዚህ ከፔፐር ከኮይን ከምናምን አሰቡት ዘመኑ ወደ ሌላ ወደ ዲጂታል ወደማይታይ ማደሰው ማጨብጠው ማታየው ማለት ሲከፈልህ ማታየው ስትከፍለው ማታየው ወደማታየው ማለት ነው። ወደዛ ነገር ውስጥ ቢገባም ክሪፕቶ ማናቸው መንግስት የዓለም መንግስት እውቅና ሰጥቶት እንትን ያለ አይደለም። ስፔኩሌሽን ነው። ዝም ብሎ ላይ ሊደርስ ይችላል፣ ታች ሊወርድ ይችላል። ምንም አይነት እንትን ሊያደርግ አይችልም። ግን ይሄ የሆነው እንግዲህ በዓለም ላይ ያለ ደካማ ሀገር ወይ ዴቨሎፒንግ ካንትሪ ወይ መካከለኛ ገቢ ካላቸው ሀገሮች ወይም ቡርኪና ፋሶ እንበለው፣ ፊሊፒን እንበለው፣ ሞንጎሊያ እንበለው፣ ወይ ላቲን አሜሪካ ውስጥ ኤልሳልቫዶር እንበለው የሆነ ምናምን አይደለም። እውቅና የሰጠው ማለት በሀገር ደረጃ ሊሰበስቡ ይችላሉ። ግን እውቅና የሰጠው በዓለም ላይ ናውዴይስ በሚሊተሪም በኢኮኖሚም ሱፕሪም ካንትሪ የሚባለው ማለት ነው ሀያል አገር የሆነችው አሜሪካ በመንግስት ደረጃ እውቅና ዋን ኦፍ ዘ ናሽናል ሪዘርቭ ማለት በአደጋ ጊዜ ተሸጦ የሚከፈል ምናምን ማለት ነው። አገር ዲፎልት ውስጥ ወይም ባንክራፕት ውስጥ ስትገባ ተጠባባቂ ሀብት ማለት ነው። ከዛ ውስጥ አንዱ ጋዝ ነው። ሁለተኛው ደግሞ ወርቅ ነው። ስለዚህ ሶስተኛው ደግሞ አሁን ይሄ ገብቷል። አስቡት እንግዲህ አሜሪካ ይህን ካደረገች ሌሎች አገሮች የማይከተሉበት ምክንያት የለም ማለት ነው። ስለዚህ ምን ማለት ነው? አሁን ከዓለማችን ሁሉ ነገር እንግዲህ እየተለወጠ ነው ማለት ነው። ቴክኖሎጂ እየተለወጠ ሲመጣ ዋየርለስ፣ ፔፐርለስ፣ ድራይቨርለስ፣ ወርክለስ የሚባለው ማለት ነው። ይሄ ምን ኦቶሜትድ የሆነ ማለት ነው። ማሽን የተካ ሆመሮይድ የተከታው እና መጨረሻ ላይ ደግሞ ካሽለስ የሆነ ሶሳይቲ ውስጥ እየገባ ነው። በዛም ያው ክሬዲቱ ከመጣ በኋላ ዲጂታል ፔመንት አለ። ይሄ ሞባይል ዋሌቶች የምንከፋፍላቸው ነገሮች አሉ። አሁን ግን ይሄ አይደለም። ራሱ ዲሳፒር እስኪያደርግ የምናውቀው ካሽ የምነካው ካሽ ወይም ኮይን
ዲሳፕል የሚያደርግበት ውስጥ እየገባን ያለን ታሪክ ሆኖ አሁን ኦዲዮ ካሴቶች፣ ሲዲ ካሴቶች ምናምን እየቀሩ ነው አይደለም። አሁን ለልጆቻችን እንኳን ስናገራቸው ለትውልዶቹ እንትና አይገባቸውም ማለት ካላስረዳናቸው ማስተቃር በእኛ ህይወት ግን አልፈዋል ማለት ነው። ስለዚህ እንደዛ ማለት ነው በስዕል ላይ ወይም በፎቶ ላይ እስከምናሳያቸው ማለት ነው። ዓለማችን ወደዛ እየፈጠነች ነው። ቴክኖሎጂ ወደዛ እየፈጠነው እና ምን ያህል ጌታ በደጅ እንደሆነ በእንግሊዝኛ ደስ ይለኛል። ዘ ኪንግ ኢዝ ካሚንግ ይላሉ እና ዘ ኪንግ ወገኖች ዘ ኪንግ ኢዝ ካሚንግ እና በደጅ ነው ያለ። ስለዚህ እንደዚህ አይነት ትምህርቶች ምንድን ነው የሚያደርጉን? እንደዚህ አይነት ትምህርቶች አዌር እንዲያደርጉ ስፒሪቹዋል ዌክ አፕ ነው። ያነቃቃናል። ከደነዘዝንበት ከፈዘዝንበት ነገ ነው ጊዜ አለኝ፣ ዛሬ ልዝናና፣ ዛሬ የሆነ ነገር ልበል፣ ዛሬ ፈታ ልበል፣ ዛሬ ምናምን እያልክ በኃጢአት ሆነ ከምትያዝ ማለት ነው ጌታ ከሚመጣ ማለት ነው እንድንነቃ፣ ዛሬ እንድንስሐ እንድገባ፣ ህይወታችንን አስተካክለን ጌታን እንድንጠብቅ ይረዳናል። ይሄ ማለት የዘላለም ህይወት ወይም ደግሞ ኢተርናል ስቴትን ወይም የዘላለም መንግስት ማጣት ማለት ከማጣቶች ሁሉ በላይ ማጣት ነው። ስለዚህ ይህን ማንም ሰው እንዲያጣው አያስፈልግም። ስለዚህ እንደዚህ አይነት ትምህርቶች ደግሞ ይሄ የነገር ፍጻሜ ትምህርቶች፣ የኤስካቶሎጂ ትምህርቶች ምንድን ነው የሚያደርጉን? ያነቁናል፣ ካሉበት ነገር ያነቃናል። ያለውን ነገር ደግሞ እንድናስተውል ያደርገናል። ዜና ብቻ እየሰማን ኢንተርቴን እያደረገን ሳይሆን በመንፈሳዊ አይናችን መንፈሳዊ አይኖቻችን እንዲከፍት ያደርጋቸዋል ማለት ነው። ስለዚህ አንድ ምሳሌ የምሰጠው ነገር አለ። ሁልጊዜ ሁለት ምሳሌዎች የምሰጣቸዋለ። ለምንድን ነው የሚያስፈልግ የመጨረሻ ትምህርት የሚያስፈልገው ከተባለ ጌታ ስላለ በቃ መጽሐፍ ቅዱስ ብቻ ስላለ ሳይሆን ጌታ ሊትራሊ ስላለ ማለት ነው። እናንተ እንግዲህ ዘመኑ ሊዘንብ ነው፣ ውሃ ሊዘንብ ነው፣ ደመና በዚህ ይመጣል፣ የአዜብ ንፋስ በዚህ ይመጣል፣ በሰሜን ምናምን ትላላችሁ። ይህንን ዘመን የማታስተውሉ እስከ መቼ ነው ብላችኋል። እንዲያውም ይህ ሂፖክራትስ ብያለ ይህ ነው የሚቆጣቸው። ጌታ ስላለ መጽሐፍ ቅዱስ ስላለ የመጽሐፍ ቅዱስ ደግሞ አንዱ ፓርት ስለሆነ ፕሮፌሲ የመጽሐፍ ቅዱስ አንዱና ዋና ፓርት ስለሆነ ዶክትሪን ስለሆነ ለማንኛውም ክርስቲያን ለሚል ያስፈልገዋል ማለት ነው። ስለዚህ ይህንን ትምህርት ግን ኔግሌክት የሚያደርግ ይሄ አያስፈልገኝም የሚል ይህንን ነገር ምክንያቱም ከሚያዝናናው ነገር ከምንትን ከሚያደርገው በኃጢአት ኢንተርተ ከሚያደርገው ነገር ስለሚያቋርጠው ወይ ስለሚረብሸው የምን ነገር የሚያረግ ሰው ምን እንደሆነ ታውቃላችሁ? አይሮፕላን ላይ ቁጭ ብሎ በአደጋ ጊዜ ሲመጣ ኦክሲጅን ትስባለህ፣ ይሄ ደግሞ ላይፍ ቬስት እዚህ ጋር ታደርጋለህ። ይህንን ነገር ሲባል ሲያዛጋ የነበረው ወይ ሲስተኛ የነበረው አደጋ ጋር ሲመጣ ምን ማድረግ ግራ እንደገባው ማለት አሳየ ሊል አልችልም። ሰውየው ነፍሱን ሊያድን ነው የሚጠራው የሚሄደው። ሁሉም ሰው ነፍሱን ሊያድን ነው የሚመጣው። ልክ እንደዛ ማለት ነው፣ እንደዚህ አይነት ሰው ማለት ነው። ስለዚህ ወይም ደግሞ በደህናው ቀን፣ በመልካም ቀን፣ በምቹ ቀን መጸለይ ሲችል፣ በምቹ ቀን እንደዚህ አይነት እግዚአብሔር ቃሎች መማር ሲማች ሲችል፣ በምቹ ቀን ማገልገል፣ በምቹ ቀን መርዳት፣ በምቹ ቀን የጽድቅ ስራ፣ በምቹ ቀን መልካም ነገር ሲያደርግ ያመለጠው ሰው ማለት ነው። ስለዚህ በምቹ ቀን ደግሞ ልክ ዋና እንደሚማር ተማሪ ማለት ነው። ስለዚህ ጎርፍ በመጣ ጊዜ፣ ድንገት በመጣ ጊዜ የሚያመልጥበት ስኪል ዴቨሎፕ አድርጓል ማለት ነው። እንደዚህ አይነት ሰዎች ግን ያንን ነገር ስላላደረገው በመጨረሻ ዘመን የሚሆነው በቃ ግራ ይጋባቸዋል። ያ ጊዜ በጣም ፋታል ነው። ያ ሲሆን ምን ይላል የጌታ ቃል? በእርሻ ያለው ወደ ቤት አይመለስ ይላል፣ በገነት ያለው ወደ ታች ያውረድ ይላል። በዛ ለሚጠቡና ለምንድኖች ለእርጉዞች ወዮላቸው ይላል። በቃ ምንም ማድረግ የማይቻልበት ሰዓት የሚመጣበት ነው። ስለዚህ አሁን አንዳንዶች ሰዎች ሲመስላቸው የመጨረሻ ዘመን ሲላቸው የሆነ ነገር እንትን የሚላቸው ግን ለዛ ነገር ውስጥ እየገባን ነው። በቃ ይሄ ኦፊሻሊ አንድ ሲግኒፊካንት እንትን አንድ ነው። ወደፊት ስለ ቤተ መቅደሱ የምንናገረው ነገር አለ። አንድ ሲግኒፋት የምትን የምንለው። ስለዚህ መጽሐፍ ቅዱስ እንደሚለው ዕብራውያን 12 ላይ የሚለው የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለው በትዕግስት እንሩጥ ብሎ ይነገራል። ስለዚህ ጌታን ይዘን እምነታችንን ይዘን ይህንን እግዚአብሔርን ቃል ዲዘርን እንድናደርግበት ይረዳናል ማለት ነው። ክብር ለጌታ ይሁን። ስለዚህ ምን እየተፈጠረ ነው ማለት ነው? ጄኔራሊ በቃ ካሽለስ ሶሳይቲ እየተፈጠረ ነው። አንዱ ካሽለስ ደግሞ ልክ ዕብራውያን ላይ ለዚህ ደጋፊ የሚሆነው ስለ ካሽ ስለሚመጣው ካሽለስ ሶሳይቲ ምን አለ ብዬ ዲክስ አደርግ መጽሐፍ ቅዱሴን የሚደግፈው ይሄ ነው። ተቀራራቢ እንትለው ራእይ ምዕራፍ 13 ቁጥር 17 ላይ የሚናገረው ነው። ምልክቱ በእንግሊዝኛ ማርኩ ነው የሚለው የሌለበት ሰው ማንም ሊገዛ ወይም ሊሸጥ አይችልም ብሎ ይናገራል። ስለዚህ ምን ማለት ነው? ግሎባሉ ወደንም ጠላም ዛሬ እዚህ ቦታ በዶላር እንገዛለን፣ እዚህ ቦታ በፔሶ እንገዛለን፣ እዚህ በዮን ቻይና በዚህ በየን እንገዛለን፣ ሌላ ቦታ ዩሮፕ በኢዩ ምናምን እንገዛለን፣ በተለያየ ነገር እንገዛለን።
ያ ግን ወደ ዲጂታል ሲመጣ አሁን የአሜሪካ መንግስት ቢትኮይንን አስ ናሽናል ሪዘርቭ ሲያደርገው ሌሎቹ ደግሞ ስቶክ ፓይሎች እንደነ ካርዶና ኤክስአርፒ እና ሁለተኛ ምንድን ነው ካርዶና ኤክስአርፒ እና ሶሎና እነሱ ደግሞ እንደ ስቶክ ፓይል እንደ ሁለተኛ ማለት ስቶክ ፓይል አድርጓቸዋል ማለት ነው። ያ ምን ማለት ነው? ስለዚህ የዓለም የመገበያያ እንትኑ ወደ አንድ ስርዓት ወደ አንድ የገንዘብ ስርዓት ውስጥ እየመጣ ይመጣል ማለት ነው። ዋን ከረንሲ አንድ ላይ አንድ የዓለም ስርዓት አንድ ከረንሲ ወደዛ ውስጥ እየመጣ ይመጣል ማለት ነው። ያ ሲመጣ ምን ማለት ነው? ሊትራሊ ለዚህ ለሚመጣው አንታይክራይስት ሞስት ዳይናሚክ የሆነ ዓለም የሚሰግድለት ዓለም የሚወደው በዓለም ላይ ያሉትን ከፍተኛ የተባሉት 200 የሆኑ በሽታዎችን ችግሮችን መፍታት የሚችል ዓለምን ማሰለፍ የሚችል ሊትራሊ በሉሲፈር መንፈስ የሚንቀሳቀስ የመጨረሻው ሰው ይከሰታል ማለት ነው። ስለዚህ ወደዛ ውስጥ እየገባን ነው። ክብር ለጌታ ይሁን። ስለዚህ ጌታ ይመጣል። ስለሚመጣ ከእግዚአብሔር ጋር የምንጣበቅበት ዘመን ነው። ስለዚህ የመጨረሻው ዘመን ሲባል የሆነ አንድ ቀን የሆነ ነገር አንጠብቅ። ኢንዘ ፕሮሰስ ነን ያለ ነው። አሁን ሁሉ ነገሮች ኢንዘ ፕሮሰስ ላይ ናቸው ለማለት ነው። ተባረኩ። እግዚአብሔር ከእናንተ ጋር ይሁን።